በህይወት ብዙ ሰው የሚፈልገውን ነገር እንዳያገኝ የሚያረጉት ጠላቶቹ ምን ይመስሏቸዋል? ድህነት፣ ችግር፣ እድለኛ ለመሆን፣ ኮኔክሽን ማጣት? በፍጹም አይደለም። በየቀኑ ትናንሽ የሚመስሉ ቦታ የማንሰጣቸው ግን ከመንገድ የሚያስወጡን ዲስትራክሽኖች ወይም ትኩረት ማጣት ነው። በዚህ ቪዲዮ ምንም አይነት ስኬት ማምጣት የምትፈልጉ ከሆነ ከህይወታችሁ ማስወጣት ያሉባችሁን 8 ዲስትራክሽኖች እነግራችኋለሁ። ይሄንን በማድረግ ብቻ ከ99% ሰው የተሻለ ቦታ ላይ ራሳችሁን ታገኙታላችሁ። የመጀመሪያው ኤክስፔክቴሽን ወይም መጠበቅ ነው። የሆነ መጥፎ ሲቹዌሽን ውስጥ ላለ ሰው ከዛ ሲቹዌሽን ለመውጣት በቀላሉ አይምሮ ውስጥ ሊመጣለት የሚችለውና የሚፈልገው ነገር ምንድነው ካላችሁኝ፣ ምንም አይነት አክሽን ሳይወስድ ያ ፕሮብለም በዛ ፍጥነት ሶልቭ እንዲደረግለት ነው። እግሩ የተጎዳ እጁ የተጎዳ አንድ ወታደር ቁጭ ብሎ የሚጠብቀው ነገር ምንድነው ካላችሁኝ፣ ሰንበሪ መጥቶ አዝሎ ተሸክሞ ወደ ህክምና እንዲወስደው ነው። የብዙ ሰው ለህይወት ያለው ፕሪንሲፕል እንደዛ ነው። ይገርመኛል። በተለያየ ህይወት አጋጣሚ ራሳችንን መጥፎ ሲቹዌሽን ውስጥ ልናገኘው እንችላለን። የገባንበት መንገድ ከምንወጣበት መንገድ ጋር ኮምፕሊትሊ የተለያየ ነው። ያስገባን ሰው እንዲያስወጣን ኤክስፔክት ልናደርገው አንችልም። ቢካዝ ብዙ ጠላቶች አሉ። ብዙ የኛ ስኬት የማይፈልጉ ሰዎች አሉ። አገሩ፣ ኢኮኖሚው፣ ምኑ አላስፈላጊ ሲቹዌሽን ውስጥ ሊያስገባን ይችላል። ግን እዛ ውስጥ ያስገቡን ሰዎች መልሰው እነሱ እንዲያወጡን ኤክስፔክት ማድረግን ሞኝነት ነው። ብዙ ጊዜ መጥፎ ሲቹዌሽን ውስጥ ተገፍተን ከገባን ከዛ ከገባንበት ጉድጓድ ውስጥ ለመነሳት የሚያስፈልገው የኛ ብርታት ነው እንጂ እኛ ሊስቡን የሚዘረጉ እጆች አይደሉም። ሊኖሩ እኮ ይችላሉ የሚዘረጉ እጆች፣ ግን እነሱ ልጆች ኤክስፔክት ማድረጉ ደግሞ የራስን ፖቴንሻል መግደል ነው። ምናልባት አሁን የሚለው ነገር ኮንትሮቨርሺያልም ሊሆን ይችላል፣ ግን አማኝ የሆናችሁም ሰዎች ካላችሁ ጸሎት ማድረግ፣ በእግዚአብሔር ማመን፣ መጠየቅ፣ እነዚህ ነገሮች ከኤክስፔክቴሽን መለየት አለባቸው ብዬ አስባለሁ። አዎ ፈጣሪ የምፈልገውን ነገር ይሰጠኛል፣ የጠየቅኩትን ማግኘት እችላለሁ፣ ምንም ጥያቄ የለውም። ግን the moment ፈጣሪና እኔ ጋር ያለውን ሪሌሽንሺፕ በሚሰጠኝ ነገር መለካት የምጀምር ከሆነ የሆነ እንደሚታለብ ላም ነው እየጠበቅኩ ያለሁት ማለት ነው። እውነቴን ነው የምላችሁ። ምክንያቱም እኛ ችግሩ በመጣበት መንገድ ነው መፍትሄው እንዲመጣ ኤክስፔክት የምናደርገው። ዓለም ላይ ደግሞ እንደዛ አይደለም የሚሰራው። አትሊስት ከማቆረስ ግን ፈጣሪ እንደዛ አይደለም የሚሰራው። መጠበቅ በራሱ ይሄን ያደርግልኛል፣ እሱ እስኪያደርግልኝ ድረስ እጠብቃለሁ፣ እሱ ለውጥ እስኪያመጣ ድረስ እጠብቃለሁ ማለቱ በራሱ የራስን አክሽን የራስን ድርጊት ከሚመጣው ሪዛልት ጋር መለየት ነው። ይሄ ደግሞ ለስንፍና ጥሩ ግብአት ነው የሚሆነው። ብዙ ሰው ይመኛል፣ እኔም ጨምሮ ባይደው ሁላችንም የዚህ ቪክቲም ነን። አገራችን ላይ ደህና ነገር፣ ደህና ኢኮኖሚ፣ ደህና አሰራር እንዲመጣ ኤክስፔክት እናደርጋለን። ግን ያንን ኤክስፔክት በማድረግ ውስጥ ከኛ የሚጠበቀውን አክሽን የማንወስደው ከሆነ ቤዚክሊ ሰነፍ ይሆን ነው። ብዙ ሰው እኮ አሁን በፊት ፖለቲካ በጣም የተለመደ ነገር አልነበረም። ራይት ሰው ቤት ውስጥ ቁጭ ብሎ በየሰፈሩ የሚያወራው ነገር አልነበረም። አሁን ኤቭሪዋን ፖለቲከኛ ነው። ስልኩ ላይ የሆነ ዩቲዩብ ቻናል ያለው ሰው በሙሉ ፖለቲካ ያወራልና ብዙ ሰው ሲመለከት በወሬ መካከል በቃ የሚጠብቁት የተሻለ ነገር እስኪመጣ ነው። በዛ ውስጥ ግን እኔ ምንድነው የኔ ድርሻ፣ እኔ ምንድነው ማድረግ ያለብኝ የሚለውን ብዙ ጊዜ እንረሳዋለንና እንደው አማኝ ለሆናችሁም ሰዎች ወደዚህ ፖይንት ስመለስ ጸሎት አድርጋችሁ፣ እኔ ቤተክርስቲያን አስተማሪ አይደለሁም፣ ግን ጠይቃችሁ የሆነ ነገር ለምናችሁ ነገሩ እስኪመጣ ድረስ ከኔ ምንድነው የሚጠበቀው የሚለውን መጠየቅ በጣም ወሳኝነት አለው። ምክንያቱም እኔ እንደተረዳሁት ከሆነ እኛ የምንፈልጋቸው ነገሮች እኛ በፈለግንባቸው መንገድ በፈለግንባቸው ሰዓት ይመጣሉ ማለት አይደለም። ስለዚህ ሁልጊዜ አለርት መሆን፣ ሁልጊዜ ራስን ሬዲ ማድረግ ያስፈልጋል። ኦፖርቹኒቲ መቼኛ እንደሚጎበኘን አናቅም። መቼ ያገኘናቸው ሰዎች ህይወታችን ሊቀይሩት እንደሚችሉ አናቅም። አንድ የሆነ ቦታ የሰማሁት ነገር አለ። እድለኛ መሆን የሚፈልግ ሰው አንድም ኦፖርቹኒቲ ሚስ አለማድረግ ነው። ኤቭሪ ሲንግል ዴይ በተደጋጋሚ የሚሄድ ሰው የሆነ ቀን የኦፖርቹኒቲ ሲመጣ ያገኘዋል። ደግሞ የሚገርማችሁ በጣም በሚያስቅ ሁኔታ በተደጋጋሚ እንኳን ሄዳችሁ አንድ ቀን ስትቀሩ የቀራችሁበት ቀን ላይ ሆነ ኦፖርቹኒቲ ይመጣው። ክላስ ውስጥ አታስታውሱም? ሁሌ ክላስ ሄዳችሁ አንድ ቀን ስትቀሩ ፈተና ይኖራል። ፈተና የማያመልጣቸው የትኞቹ ልጆች ናቸው ካላችሁ ምንም ክላስ የማይቀጡት ጎበዝ ተማሪዎች ናቸው። ክላስ ውስጥ ጎበዝ ተማሪ አትሆኑ፣ ግን በህይወት ጎበዝ ተማሪ መሆን ያስፈልጋል። አይ ቲንክ እሱ ነው የመጨረሻ ጎል አይደለ? ጎበዝ ተማሪ ለመሆን ደግሞ በየቀኑ እየተነሱ ከህይወት ለመማር መስነፍ አያስፈልግም። መቼ ድል እንደሚመጣ መቼ ኦፖርቹኒቲ እንደሚመጣ ስለማናውቀውና ማንንም መጥቶ ያድናችሁም ለራሳችሁ ህይወት ያላችሁት ራሳችሁ ናችሁ። ይሄንን አክሴፕት ከተደረጉ ድረስ በጣም ቻሌንጂንግ ነው። because እኔ የሆነ ሞመንት ላይ አስታውሳለሁ ዩኒቨርሲቲ ተማሪ ያለሁኝ ስራ መስራት ፈልጌ የሆነ ቢዝነስ መጀመር ፈልጌ ምንን ማድረግ እንዳለብኝ አላቅም ነበርና እዛ ጊዜ ላይ ጠብቄ የነበረው ለምንድነው ሀብታም ቤተሰብ የሌለኝ፣ ለምንድነው የሆነ አጎቶቼ ምናምን የሆነ ማቃቸው ሰዎች መጥተው እንደዚህ አይነት ቢዝነስ የማያስጀምሩኝ ማለት ሙሉ ለሙሉ ከራሴ ላይ አንስቼዋለሁ ጉዳዩን። because አያቸው የነበሩት ልጆች የሆነ ኦፖርቹኒቲ የተሰጣቸው ናቸው። እኔ ደግሞ ያ ኦፖርቹኒቲ አልነበረኝምና በኋላ የገባኝ ግን የሆኑ ሰዎችን በመጠበቅ ካሳለፉት ጊዜ ይልቅ በመስራት ያሳለፉት ጊዜ ብዙ የተሻለ ነገር ወደ ህይወቴ እንዲመጣ አድርጎልኛል። ብዙ ሰዎች ብዙ ነገር ቃል ሊገቡላችሁ ይችላሉ። አሜሪካ ወስዳችኋለሁ ያላችሁ አጎታችሁ ሊኖር ይችላል። ቢዝነስ አስጀምራችኋለሁ ያለ የሆነ ዘመድ ሊኖር ይችላል። ሁሉም የራሳቸው ታይም አላቸው። ነገሩ ለምንድነው ቶሎ የማያደርጉልኝ ስትሉ ቤዚክሊ ሎጂካል በሆነ አስተሳሰብ ስታስቡት እነሱም የራሳቸው ህይወት አላቸው። ፕላስ ደግሞ ያን ያህል ማተር
ማተር ላታደርጉት ይችላልላችሁ ለነሱ በቃ ሪያሊቲው ያ ነው ባይ ዘ ወይ ማለት አዎ ሰው መርዳት የሚያስደስተው ሰው ሊኖር ይችላል ግን ደግሞ ግዴታው አይደለም በርደኑ አይደለም አይደለ ኢቭን ለወላጅ እንኳን እኮ ግዴታ አይደለም ከሆነ እድሜ በኋላ ራስን ፊገር አውት ማድረግ ያንተ ስራ ነው በቃ ሶ ያንን ነገር ኤክስፔክት በማድረግ 2-3 አመት ታሳልፉና ነገሩ አልሳካ ሲል ህይወት እንደ አዲስ መጀመር ይሄ በፍጹም ተገቢ አይደለም እየሄዳችሁ አድርጉት ባይ ዘ ወይ የሚረዷችሁ ኦፖርቹኒቲ የሚሰጧችሁ ሰዎች ማለት ነው ቁጭ ብላችሁ እድሉን ስትጠብቁ ደስ አይላችሁም እኔ እንኳን ለሆነ ሰው እድል መስጠት ብፈልግ ስራ እንዲሰራ የሆነ ቢዝነስ እንዲጀምር ገንዘብ ልሰጠው ታናሽ ወንድሜን ብፈልግ ማለት ነው ቁጭ ብሎ ከሚጠብቀኝ ይልቅ ወጥቶ ሲሮራጥ ሳየው ነው እንደውም የመስጠት ፍላጎት የሚጨምረው ሶ አክሽን ኤክስፔክቴሽንን ያሸንፈዋል ሶ መጠበቅ ብዙ ሰዎችን ወደ ኋላ አስቀርቷቸዋል በተቻለ መጠን አትጠብቁ እየሄዳችሁ ጠብቁ እየተጓዛችሁ የመጣውን ኦፖርቹኒቲ እየለቃቀሙ በህይወት መሄድ የተሻለ ነው ሁለተኛው ከመንገድ ያስወጣ